ልጆችን አስረክበው ደግሞ አሁን እንዴ ታምናላችሁ እናንተ ብስብስ አህዮች የጠላ ቂጣና አሻሮ ሲበላ ያደገ ልጅ እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ እኛ ልጆቹ እንደዚህ ጋር ልጆቹን አልሰጥም ባላችሁኝ መሰረት ልጆቹን አሰርቶ በልጆቹ ገንዘብ ድጋሚ ቤት የሚገዛ መስሎታል። እኩል ነው የምትካፈለው። መንግስት ያውቃል። ታስረክባታለህ። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳን የዘራሹ በልጆች ላይ በሀገር ላይ በምን የሰራሹ ታጭጃለሽ። የኔን ቪዲዮ ብታመጣ ከቁጭ አታመጣ። ስህተቶች ሊኖሩ ይችላሉ። ሀቅ ግን አለ። ከዚህ ከባለጌ አሮጊት ራቂ። መንግስት ቢያገኘው ከትናንት ወዲያ ነበር ልጆቹ የሚወስደው። ዛናታችሁ እማትረባ ቆሻሻ ሴት እናቴ ብለሽ እበትም ትል ይወልዳል። ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታውቅ። በሪሌሽንሽፕም አይተናታል። በህይወቷ በምንም ነገር ላይ ልጆቹን ጸጉር ትሰራለህ፣ ኩክ ላረጋላቸው ነው እንዲህ ላረግላቸው ነው እያልኩ አትቁላላ። ዜማን ትሰራለህ። የማትሰራ ከሆነ ልጅ ታሳድጋለህ። ልጅ ማሳደጋለህ። ቲያትር መስራት አያስፈልግም። እከክ ፕሊስ በእናታችሁ ስለሚያስፈልገን ነው። ነብሰ በላዎች የቤተሰብ ለልጆቹ የሚሆን ግዴታ መዘነጫ ከኋላ መከፈት ምናምን የለበት። ያ we can do this guys። እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይ ዩቲዩብ ላይ መታችሁ ሰፖርት የምታደርጉኝ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ አመሰግናለሁ። ከጎኔ ሆና የምትረዳኝ ሄሉም ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ ቤቱን ሙሉ ቪዲዮ ሰራላችኋለሁ። የተወሰነ ግን ማየት ትችላላችሁ። ቤቱ በጣም ትልቅ ነው እንደምታዩት። ልጆቹም እንዳጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው ኪችኑንም ማየት ትችላላችሁ። እግዚአብሔር ይመስገን። በጣም ደስ የሚል ቤት ነው የሰጡኝ ከልጆች ጋር። አሁን ላይ ለቢያንስ ለሶስት ለረጅም ጊዜ ከኔ ጋር መቆየት ይችላሉ። አሳያችሁ ቆይ ልጆቹ ሄሎ ምን እየሳላችሁ ነው? ዋው አዳ ቸከቸከው እንዳለ እንደዚህ አይደለም የሚሰራው። ቀደም የሳልኩ ራሳይ ላይውን ነስሊው ሊው ማል መጎዳት የለባቸውም። እስካሁን በአንድ ልብስ በለበሱት ነው ያሉት። ኖ አሉ፣ በፍጹም አይገቡም አሉ። ሁለቱም አይሆንም አሉ። አንተ አሳድጋቸው ኃላፊነቱን ወስደህ እኛ ችግር ላይ ነን፣ ልጆቹ ማሳደግ አንችልም። የገንዘብ እጥረት እንዳለባቸው የተነገረኝ ከእናታቸውም የሰሙት የተነገረኝ ቤቱን መክፈል እንደማይችሉ ኦኬ ልጆቹ ዕቃ ጠየቁ። መጫወቻ የገዛውላቸው ስኩተር አለ፣ ሳይክልም አለ፣ ልብስም አለ ገዝቼ በቅርብ እንኳን የሰጠዋቸው ያለ ምንም ልብስ ነው ልጆቹ ነው ያሉት። አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳን ያሳፍራሉ። አዎ ህይወት ሁል ጊዜ እንደዚህ አይነት ነገር አለ። ገባ? የዘራሹን ታጭጃለሽ። የዘራሹን በልጆች ላይ በሀገር ላይ በምን የሰራሹን ታጭጃለሽ። እኔ ሁል ጊዜ ና ሀቅ ነው የምናገረው። እና አምጣ የኔን ቪዲዮ ብታመጣ ከቁጭ አታመጣ። ስህተቶች ሊኖሩ ይችላሉ። ሀቅ ግን አለ። ጂጂ ዝሆን ባክሽ ታያቸው። ቢያንስ ልጆቹ በሰላም ይደጉበት። እየመጣሽ አንቺ ህይወትሽ ስለተበለሻሸ ፈላጊ ስለሌለሽ ዞር ብሎ የማይሽ ሰው ስለሌለ የሰው ትዳር አትበትኝ። ሳምሪ ትንሽዬ ቻንስ አለሽ፣ ትንሽዬ ለመስተካከል ትንሽ ቻንስ አለሽ። እቺን ቻንስ ካበላሽሽ በምንም ተአምር ሰው አትሆኝ። በጣም ሳይበላሽ ከዚህ ከባለጌ አሮጊት ራቂ። ስሙ ከቪዲዮ ኋላ አስቀምጣችሁ እናንተ ፊት ለፊት ሆና እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራት እንዳለ ጃኬት እንኳን አልነበራቸው።
ባለጌ ሴት ናትና አሁንም ሳምሪ እማትረባ ቆሻሻ ሴት እናቴ ብለሽ እበትም ትል ይወልዳል ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታውቅ። በሪሌሽንሽፕም አይተናታል፣ በህይወቷ በምንም ነገር ላይ መልካም ነገር የሌላት ባለጌ እቺ ሴት ናት። እሷን ተማምነሽ እናት ብለሽ አሽቃበጠችልሽ፣ ደነሳችሁ፣ የተወሰነ ጊዜ ተቁላላችሁ። ደንዋት ምን አገኘሽ? ተበቀለችሽ፣ ባዶ አደረገችሽ። ልጁን ጥለሽለት ነይ። እንዴት ትሰሚያለሽ? ልጅሽን ጥለሽ ነይ ስትልሽ ልጅሽን ጥለሽ ነይ የሚልሽ ሰው እንዴት ትሰማለች? አንድ እናት እስቲ በፈለጋችሁ ትውሰዱ። ልጅሽን ጣይና እኔ ጋ ነይ። እንዴት ሰው ይሰማል? እናት ሆና ስንቶቹ አይደል እንዴ ለልጆቻቸው ብለው መከራቸውን የሚበሉት? ልጅ ለማሳደግ ብለው እኮ ገላቸውን የሚሸጡ ሴቶች አሉ። ገላቸውን ሽጠው ልጆቻቸው የሚያሳድጉ ሰዎች አሉ፣ ሴቶች አሉ። እንዳንቺ አይነት መረን ግን ልጅሽን ጥለሽለት ነይ፣ ጥለሽው ነይ። ይቸገሩ ልጆችሽ። አንቺ ሌላ ወንድ ታመጫለሽ። ማ ሊመጣ የጂጂ ልጅን ሰው ብሎ ሊያገባ ማን ነው የሚመጣ? ፋኒ የሚባለውም እካክ ማይ ኧረ ዛሬ ደግሞ ከላይ ያለችውን ቪዲዮ አይተን እንደተለመደው ኮሜንት እናነባለን። ሽሮ ነው ወይስ ሽሮ ውሃ ነው? ምንድን ነው ምግቡ? እህል ውሃ ማለት ነው። አንድ ላይ ይመቸው። እንጀራና ውሃ ብሉልኝ ጠጡልኝ የሆነ ምግብ። ኧረ ነቆራ ብሉልኝ ጠጡልኝ ደስ ይላል። እንደዚህ ነው። ከዚህ በኋላ ባያላሽ እዛው በልቶ እዛው መታጠብስ። እዛው መታጠብ ቆንጆ ነው። ምሳ ጠጣ ይሄን ኮሜንት የእናንተ ኧረ በስመ አብ ምስጢራው ሴቶች እኮ አይዙም እኮ። ኧረ በስመ አብ አትረቡ። ኤኒዌይ በሌላ ቪዲዮ ኮሜንታተሮች ግን ነፍሳቸው አይማሩም። ኮሜንት ማድረጋችሁን አትርሱ። እኛም ሪያክት ማድረጋችሁን አንሰራም። ባይ። ሌሊት ግን ለምንድን ነው ምሳ ማንበላው? ማለት እራት አለሽ ወደዛ በኩል፣ ወደዚህ በኩል ደግሞ ቁርስ አለ። መሀል ላይ ለምንድን ነው ማንበላው? ለምንድን ነው የምንራባው? ለምን ስለ ጤናችን አናስ ቲክቶክ ላይ የሆነ ቪዲዮ ምናምን ተዘዋወረ፣ ሰዎች ልከውልኝ ነበርና ማን ናቸው ይላቁልሽ? እሱ ወረቀት ቢኖረው ዘቢባን አያገባትም ነበር የሚል ቪዲዮ አይቼ እንዲህ ማለት ነው። አይ ነው ማለት በዚህ ደረጃ እኔ መውረድም አልፈልግም። የቲክቶክ ቪዲዮ ምናምን አይቼ እዚህ ጋር ራሱ ማቅረቤም ያሳፍራል። ግን በቃ እናወራበት ብዬ ነው። እሱዬ ወረቀት ባይኖረው ኑሮ ዘቢባን አያገባትም የሚል እኔ ኑሮዬን ከልጆቼ ጋር ከሚስቴ ጋር የምኖረው ሌላ ሰው የኔን ስም አንስቶ ኢሹ አድርጎ የኔን ስም ኑሮ አድርጎታል። እኔ ዘቡ ያገባችን ወረቀት ስላለኝ እኔ ወረቀት አልነበረኝም። ወረቀት የለኝም። እኔ ራሴ ተሯሩጬ የምኖር ሰው በእናታችሁ ስለሚያስፈልገን ነው። ቴንክ ዩ ማሪ። ነፍሰ በላዎች ኦ ማይ ጋድ ዩ ሲ ማይ አይስ ኮለር ኢዝ ብራውን ያምራል። ለዚህ ነው እንግዲህ ልጆቹን የሰጡት። እኔም ማዝነው በጂጂ ኪያ አይደለም፣ በሳምሪ በጣም አዝናለሁ። አንቺ ጭልዛ ፕሊስ በእናታችሁ ኮሜንት ላይ ምድረ ዱርዬ ይሏቸዋል። ሪኮርድ አድርጊ እስከነ ኮሜንቱ እስከነ ምናምን ሪኮርድ አድርጉልን። ይሄ ጉድጉድ ስለሆነ ሪኮርድ እኛ የምንፈልገው ሪኮርድ ብቻ ነው። ኮሜንቱ ብቻ ሪኮርድ አድርጉልን ፕሊስ። ሪኮርድ እናት አይተህ ልጇን አግባ ይላል ኮሜንት ላይ። በጣም ትክክለኛ አመለካከት ነው። ሪኮርድ አድርጉልን።
አድርጉልን። ኮሜንቱን ብቻ ሪኮርድ አድርጉልን። የስ ፕሊስ። ሪኮርድ አድርጉልን። እኛ የምንፈልገው ኮሜንቱ ሪኮርድ ብቻ እንዲሆንልን ነው።